አንድ እህታችን የጠየቀችው ጥያቄ ነበር ዶክተር። ኦኬ የአፈጣጠር ችግር እርግዝና ከመፈጠሩ በፊት መከላከል ይቻላል ወይ ብላናለች። እስቲ መልስላት። በጣም አሪፍ ጥያቄ ነው። ይሄ እንግዲህ ፕሪኮንሰፕሽናል ኬሪንግ ካውንስሊንግ ከእርግዝና በፊት ሊደረጉ የሚገባቸው ሕክምናዎች ውስጥ አንዱ ሞስት ኢምፖርታንት ነገር ነው። ብዙ ለመከላከል የሚደረጉ ጥረቶች አሉ። እነሱን ላብራራልሽ እና እንግዲህ አንዲት እናት አንዲት ሴት የማርገዝ ፍላጎት ሲኖራት ፕሪኮንሰፕሽናል ኬሪንግ ካውንስሊንግ ክሊኒክ ትመጣለች። ያሉባት የሚታወቁ ሜዲካል ኢልነሶች ወይም ችግሮች እንዳሉ ይጣራሉ። የምትወስዳቸው መድኃኒቶች እንዳሉ፣ ያልታወቁ የህክምና ችግር እንዳለባት ይታያል። የምትወስዳቸው መድኃኒቶች ደግሞ ከእርግዝና ጋር ማይሄዱ ከሆነ አሁን ለምሳሌ የሚጥል በሽታ ኖሮባት ለሚጥል በሽታ የምትወስደው መድኃኒት ከእርግዝና ጋር ማይሄድ ሊሆን ይችላል። ስኳር ኖሮባት እንደዛው፣ የልብ ችግር፣ ማንኛውም አይነት ችግር ኖሮ የምትወስደው መድኃኒት ከእርግዝና የአፈጣጠር ችግር ሊፈጥር የሚችል ከሆነ ያንን ለእርግዝና ወደሚሆን መድኃኒት እንቀይረዋለን። የእሷን የጤንነት ሁኔታ እናረጋግጣለን። የጤንነት ሁኔታ ጥሩ የጤንነት ሁኔታ ላይ ያለች ሴት እንደዚህ አይነት ችግር የመግጠም ቻንሱ ዝቅተኛ ነው። ማይክሮኒውትረንት የምንለው ወይንም ደግሞ ፎሊክ አሲድ እና ሌሎች ማይክሮኒውትረንቶችን ሰፕሊመንት ማድረግ ያስፈልጋል። ሌላው አሁን ሳይንስ በጣም እያመነበት የመጣው ሴት ላይ ብቻ ሳይሆን ትኩረት ማድረግ ያለብን ወንድ ፓርትነሯ ባለቤቷም የጤና ሁኔታው የተሻለ ሁኔታ ላይ መሆን አለበት። አንዳንድ መድኃኒቶች ማለት ድራጎች፣ አሁን ስሞኪንግ፣ ማጨስ፣ መጠጣት የምንላቸው ነገሮች ከልጁ የአፈጣጠር ችግር ጋር ይገናኛሉ። ስትሮንግ አሶሲዬሽን አላቸው። ካዥዋሊቲ ሳይሆን አሶሲዬሽን። ለምሳሌ ቪኤስዲ የምንለው የልብ ክፍተት ጋር ሊገናኝ ይችላል። በጣም የሚታወቅ ዲኖቮሚቴሽን የምንለው ከወንድ የእድሜ ጋር የሚገናኘውን ዲዋርፊዝም ወይም አጫጭሩ ሰዎች አይተፈቀል እነዛ ሰዎች አኬንድሮፕሌዥያ ከወንድ የእድሜ ጋር ይገናኛል። ስለዚህ የእናትም የአባትም ጤንነት እና የሚወስዱት ነገሮች ሜዲኬሽኖች መታወቅና መስተካከል ይኖርባቸዋል። ከዛ ውጭ እንግዲህ ከሰው ልጅ ቁጥጥር ውጭ የሆነ የአፈጣጠር ችግር ከመጣ በመጀመሪያው ከ11 ሳምንት እስከ 13 ሳምንት ከ6 ቀን ባለው ውስጥ ማወቅ ይቻላል። ድጋሚ ሁለቴ ነው አናቶሚክ እስከምንሰራው። ድጋሚው ከ18 እስከ 24 ሳምንት፣ 24 እስከ 25 ሳምንት ደግሞ የልብ አልትራስ